It costs much, but it's worth the cost. እንኳን በሰላም ወደ የፍቅር ድምጽ ዩቲዩብ ቻናል መጣችሁ። ዛሬ በዚህ ቪዲዮ ስለ አባቶቻችን እግዚአብሔር ቀድሞ ስለተጠቀመባቸው ታላላቅ የእግዚአብሔር ሰዎች ሚስጥር እነግራችኋለሁ። በዚህ ቪዲዮ ላይ ከራሳቸው አንደበት በአባቶቻችን በቀደሙት በእኛ ዘመን ከነበሩት እንደነ ካትሪን ኩልማን፣ ፓስተር ኪርስ፣ ፓስተር ቤኒሂን፣ ቤንሰን ኢዳሆሳ በእነሱ ሕይወት ላይ ለምን መንፈስ ቅዱስ በልዩነት ሠራ የሚለውን አብረን የምናየው ይሆናል። እግዚአብሔር በዘመናት መካከል መስራት ሲፈልግ የሚጠቀመው ሰው ነው። ታዲያ ሊሰራባቸው የሚፈልጋቸው እነዚህ ሰዎች እውነተኛ የክብር ዕቃ ሊሆኑ ያስፈልጋል። ስለዚህም እነዚህ የእግዚአብሔር ሰዎች የእግዚአብሔርን ሐሳብና ፍቃድ ለመሸከም እንዲሁም ወደ ሕዝቡ ለማድረስ የሚጠበቅባቸው የቤት ሥራ ይኖራል። እውነት ነው፣ ጠሪው ጸጋውን ይሰጣል፣ አገልግሎትም በጸጋው ነው። በእኛ ሥራ የሚሆን ምንም ነገር የለም። አት ዘ ሴም ታይም ግን እግዚአብሔር አንድን ሰው ሊጠቀም ሲፈልግ የዛ ሰው ፍቃድ፣ የዛ ሰው ሐሳብ፣ የዛ ሰው ልብ በጣም አስፈላጊ እንደሆነ መጽሐፍ ቅዱስ ደጋግሞ ይነግረናል። እንዲያማ ባይሆን ኑሮ እግዚአብሔር ብዙ የተናገራቸው የትንቢት ቃል የነገራቸው ድምፅ የሰጣቸው ተስፋ የሰጣቸው ኢን ሚሊየንስ በሚሊየን የሚቆጠሩ በጣም ብዙ ሰዎች አሉ። ለምን እነዛ ሰዎች ላይ የእግዚአብሔር ክብር የእግዚአብሔር ኃይል በዚህ ልክ አልተገለጠም ብለን ካወራን እነዛ ሰዎች ለፍቃዱ ያልተገዛ ልብ ስለነበራቸው መንገዱን መሄድ ስላልወደዱ ወይም ስላልፈለጉ ወይም ደግሞ ከዓለምና ከእግዚአብሔር ይበልጥ ዓለምን ስለወደዱ እግዚአብሔርን መፈለግ በሚገባቸው ልክ ስላልፈለጉ ሕዝባቸውን ማገልገል ባለባቸው ልክ ስላላገለገሉ እነዚህ የተለዩ እግዚአብሔር በኃይል የተጠቀመባቸው የእግዚአብሔር ሰዎች ላይ የተገለጠውን ያንን ክብር እንዲገለጥ ያደረገውን ያንን መንገድ ያንን ጉዞ መሄድ ስላልቻሉ ነው። ስለዚህ ዛሬ በዚህ ቪዲዮ ላይ ከራሳቸው አንደበት ይህንን እንሰማለን። ፓስተር ቤኒሂን የእግዚአብሔር ቅባት ወደ እሱ እንዴት እንደመጣ እንዲህ ሲል ይናገረዋል። ቅባቱ ወደ እኔ እንዴት መጣ? ቅባቱን ለመቀበል ምን አደረግኩኝ? በትክክል ብዙዎቻችሁ የምትጠይቁኝን ጥያቄ ልመልስላችሁ። እንዴት እኔ የእግዚአብሔር መገኘት ወደ እኔ ሊመጣ ቻለ? እንዴት ለእግዚአብሔር መገኘት ዓለም የተዘጋጀው ሆንኩ? እንዴት ይህ ዓለም ለእኔ ተከፈተ? መልሱ በጣም ቀላል ነው። ይኸውላችሁ የእግዚአብሔርን መገኘት ከፈለጋችሁ የእናንተን ማንነት አጥፉት ወይም አስወግዱት። ለራሳችሁ መሞት አለባችሁ። ለነፍሳችሁ፣ ለስጋችሁ፣ ለፍቃዳችሁ መሞት አለባችሁ። ይህንን ማድረግ ካልቻላችሁ እንድትረዱ ማድረግ እፈልጋለሁ። እግዚአብሔር የሚቀባው የሞቱ ሰዎችን ብቻ ነው። ልድገምላችሁ፣ እግዚአብሔር የሚቀባው የሞቱ ሰዎችን ብቻ ነው። ማለትም ለዚህ ዓለምና ለስጋቸው የሞቱ ሰዎችን፣ ለራሳቸው የሞቱ። ስለዚህ ለራሳችሁ ሙቱ። በራሳችሁ ላይ ሳይሆን በጌታ ላይ ጥገኛ የምትሆኑ ሁኑ። ለዓለም፣ ለፍቃዳችሁ፣ ለስጋችሁ የሞታችሁ ሁኑ። እንደዚህ በምታደርጉበት ጊዜ የእግዚአብሔር ቅባት ወደ እናንተ ይመጣል፣ የእግዚአብሔር መገኘት ወደ እናንተ ይመጣል በማለት ፓስተር ቤኒሂን በዚህ ስፍራ ላይ ያስተምራል። ስለዚህ እኛም ወዳጆች እነሱ የሄዱበትን መንገድ መሄድ አለብን ብዬ አምናለሁ። በመቀጠልም የእግዚአብሔር ሰው ቤንሰን ኢዳሆሳ ታላቅ እግዚአብሔር ኃይል የተገለጠበት የእግዚአብሔር ሰው የእግዚአብሔር ኃይል ወደሱ እንዴት እንደመጣ ማለትም ለዚህ አገልግሎት ምን እንደከፈለ ምን እንዳደረገ ከሱ አንደበት እንስማ።
The salvation benefit is sweet, but the pain to give it to you was hard. What price are you paying for your dream? የድነት ውጤት በጣም አስደሳችና ጣፋጭ ነው። ለናንተ ለመስጠት ግን ህመሙ ከባድ ነበር። አንተስ ዛሬ ስለ ህልምህ ምን ያህል ዋጋ እየከፈልክ ነው? ምን እያደረግክ ነው? ከ37 ዓመት በፊት አንድ ነጭ ሚሽነሪ ወደኛ ከተማ ወንጌል ለመስበክ ከኢንግላንድ ይመጣል። በዚያን ጊዜም እኔ ልብስ አልነበረኝም። እናም የራሱን ኮት ያውሰኝ ነበር። እናም ኮቱ አስታውሳለሁ ይረዝመኝ ነበር። እናም የተወሰነው የእጅ ክፍል መሃል ላይ ይቀር ነበር። አስቂኝ ጊዜ። ነገር ግን ይህ ከኢንግላንድ የመጣው ነጭ ሚሽነሪ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያለ በጣም ብዙ ጊዜ በዚያ ስፍራ ይሰብክ ነበር። እኔንም እንደዛ እንድሰብክና እንድናገር ይናገረኝ ነበር። በመቀጠልም እኔ እንደዛ በመናገርበት ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያልኩ በተወለድኩበት በዛች ከተማ ላይ መናገር ስጀምር በእኔ ዕድሜ ያሉ ቡድኖች ድንጋይ ይዘው ወደኛ መወርወር ይጀምሩ ነበር። ጊዜው ከባድ ጊዜ ነበር። ወደ ሁለታችንም የተሰበሰቡት በእኔ ዕድሜ ያሉት ቡድኖች በድንጋይ ይወረውሩ ነበር፣ ይመቱን ነበር። በዛው ከተማ የዛሬ 38 ዓመት መኪና ውስጥ ተደብድቤያለሁ። በጣም ብዙ ጊዜ ተደብድቤያለሁ። እንደ አሸባሪም እቆጠር ነበር። በጣም በተደጋጋሚ በእስር ቤት ውስጥ እገባ ነበር። ይሁላችሁ በዛን ዘመን ኢየሱስን መቀበል በጣም አሳፋሪ ነበረ። በጣም ከባድም ነበረ፣ አስፈሪም ነበረ። አሁን ግን እንደዛ አይደለም። ወዳጄ አንተስ በዚህ ሰዓት ለእምነትህ ምን እየከፈልክ ነው? ለህልምህ ምን እየከፈልክ ነው? መነኝ እግዚአብሔር ያን የከፈልከውን ነገር ይቆጥረዋል። እግዚአብሔር ለትልቅ ነገር የሚያምናችሁ በትንሹ ስትታመኑ ነው። ወደፊት መራመድ የምትፈልግ ከሆነ ሁልጊዜ ሰይጣን ወደ ኋላ ሊጎትትህ ይፈልጋል። ለእናንተ ያለኝ ጸሎቴ ይህ ነው። የእምነታችሁን ጀማሪና ፈጻሚውን ኢየሱስ ክርስቶስን እየተመለከታችሁ እንድትራመዱ እንድትጋደሉ ነው። ቤንሰን ኢዳሆሳ እንደዚህ በማለት በሕይወቱ ውስጥ ለጌታ ስለከፈለው ታላቅ ክፍያና ተጋድሎ እንደዚህ በማለት ይናገረዋል። ቤንሰን ኢዳሆሳ እግዚአብሔር በአፍሪካ ምድር ካስነሳቸው ታላቅ የእግዚአብሔር ሰዎች መካከል ነው። በሕይወቱ በአገልግሎቱ የተገለጠው የእግዚአብሔር ክብር አሁን ላለን አገልጋዮች፣ ወጣቶች፣ ወንድና ሴቶች ምሳሌ የሚሆን ታላቅ የእግዚአብሔር ሰው ነው። የእሱንም የሕይወት ሥርዓት ብንከተል ለመንገዳችን ለአገልግሎታችን ስንቅ ይሆነናል። በመቀጠልም ታላቅ የእግዚአብሔር ሴት የሆነችው ካትሪን ኩልማን እንዲህ በማለት ስለ አገልግሎቷ ስለ ቅባቷ የከፈለችውን ዋጋ እግዚአብሔርም ለምን በዚህ ልክ በእግዚአብሔር ክብር እንደተጠቀመባት እንዲህ በማለት ከራሷ አንደበት ትናገራለች። ቅባቱ ብዙ ያስከፍላል፣ በጣም ብዙ ያስከፍላል። ነገር ግን አይዟችሁ፣ ክፍያችሁ ዋጋ አለው። ያላችሁን ሁሉ ነገር ግን ያስከፍላችኋል። ማለትም ሁሉን ነገር በትክክል ዋጋውን ማወቅ ከፈለጋችሁ ልነግራችሁ እችላለሁ። እሱም ዋጋ ሁሉ ነገራችሁን መክፈል ወይም መስጠት የሚባል ዋጋ ነው። ሁሉን ነገሮቻችሁ ይሄ ነገር ብቻ ብዬ ሳይሆን የማብራራላችሁ የምላችሁ አንድ ነገር ሁሉን ነገራችሁን ስጡ። ሁሉን ነገራችሁ ለእናንተ የሚቀር
አንዳች ነገር አይኖራችሁ። ያላችሁን በሙሉ ስጡት። ሕይወታችሁን ስጡት። እናንተንነታችሁን ስጡት። ነገር ግን ይህ ሁሉ ሰጥታችሁት ይህ ዋጋ የከፈላችሁለት መልሶ ይከፍላችኋል። በእግዚአብሔር ፊት ዋጋ አለው። እንደዚያ ካልሆነ የምትፈልጉትን እዚህ የምታዩትን የእግዚአብሔርን ክብር ማግኘት አትችሉም። ቀላል አይደለም፣ ተራ አይደለም፣ ርካሽ አይደለም፣ ያስከፍላል። አሜን። በዛሬው ሐሳብና ትምህርት እንደተባረካችሁ አምናለሁ። ይህ የፍቅር ድምፅ የዩቲዩብ ቻናላችን ነው። እንደዚህ አይነት ጠቃሚ መልእክቶች ወደ እናንተ እንዲመጡ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። ተባረኩ። በኢየሱስ አሜን።